ወላጆችዬ ለእናንተ ነው ይሄ መልእክት። ሁልጊዜም ከልጆቻችሁ ጋር ኮኔክት እንዳደረጋችሁ ወይም እንደተገናኛችሁ አይሰማችሁም? ልጆቻችሁ ሩቅ የሆኑ ያህል ይሰማችኋል። በተለይ ደግሞ 9፣ 10፣ 11 ከዛ በኋላ ከፍ እያሉ ሲሄዱ ልጆቻችን ከኛ የመራቅ ከጓደኞቻቸው ጋር የመጣበቅ ነገር ይኖራል። ይሄ ጤናማ ባህሪ ነው። ነገር ግን ለልጆቻችን ምን ማሳየት እንደሚገባን ታውቃላችሁ? ቤተሰብ ቅድሚያ የሚሰጠው፣ ቀጥሎ ደግሞ በጓደኞቻቸው ጋር ያለው ግንኙነት እንደሚቀጥል ለማድረግ ሁሌም ከኛ ጋር ያለው ግንኙነት የጠበቀ ሊሆን ይገባል። ከልጆቻችሁ ጋር ጓደኝነታችሁን ጥብቅ ልታደርጉ የምትችሉበትን መንገድ ልንገራችሁ። የመጀመሪያው ነገር ሁልጊዜ ጊዜ ባገኛችሁ ቁጥር ሁሉ ልጆቻችሁ አጠገባችሁ እንዲቀመጡ ጥሯቸው። ወይም ደግሞ እናንተ ሄዳችሁ አጠገባቸው ቁጭ በሉና አካላዊ ፍቅር እቅፍ አርጓቸው፣ ሳም አርጓቸው፣ ጸጉራቸውን አሻሿቸው፣ ፊታቸውን እዩት። ላይክ እንደዚህ ይዛችሁ በቃ ይሄን ያስታውሱታል በጣም። እና ሁለተኛ ደግሞ ሁልጊዜም ይሄንን እያደረጋችሁ እያሻሻችኋቸው፣ እያቀፋችኋቸው፣ ጠረናቸውን ሽትት እያደረጋችሁ ምን ያህል እንደምትወዷቸው ንገሯቸው። ልጄ እኔ እኮ አንተን አግኝቼ እንዴት ደስ እንዳለኝ፣ አንተ እኮ በመምጣትህ ህይወቴ በደስታ ተሞልቷል፣ አንተ እኮ ከኔ ጋር በመሆንህ በቃ ህይወቴ ደስተኛ፣ አንተ ስላለህ መኖር ደስ ይለኛል በሏቸው ሁልጊዜም። ሶስተኛ ሁልጊዜም ልጆቻችሁ ምላሽ ሲሰጡ ምንድነው ፊልም የምታደርገው? ለምሳሌ ምንድነው የሚሰማ አሁን ብላችሁ ስሉ እኔ እኮ ዛሬ ደብሮ ለምን ይደብራል አትበሉ። ሌት ደም ፊኒሽ፣ መጀመሪያ ይጨርሱ። ምንም ሳናቋርጥ እንስማቸው። ብዙ ጊዜ ከጓደኞቻቸው የሚያገኙት ያን ስለሆነ ሰፍ ብለው ስለሚሰሟቸው ረጅም ሰዓት ማውራት ይችላሉ። ስለዚህ እናድምጣቸው። ከእንደገና በተጨማሪም ደግሞ አብራችሁ አንብቡ። መጽሐፍ ሊሆን ይችላል፣ ጋዜጣ ሊሆን ይችላል። በቃ ደስ የሚል የሚያነብ ነገር። እኔ ኢቭን ከልጄ ጋር ምን እንደማነብ ታውቃላችሁ? ኢንግሪዲየንት አነባለሁ። ኬክ ልትሰራ መታ ኬክ እየሰራን አጠገቤ ቆማ ማሚ ይሄ ውስጥ ምንድን ነው ያለው? እድል ነው ለእኔ እድል ነው፣ ያንን ተጠቅሜ ያየሽ እዚህ ውስጥ ያለው ይሄ ነው እያነበብኩ ዛት ሜሞሪ ከእናቴ ጋር ቆሜ ስሰራ ብላ የምታስታውሰው ያንን ማንበብ ትችላለን። ኤቭሪ ኦፖርቹኒቲ በዙሪያችን ያሉ እድሎችን መጠቀም እንችላለን። አብራችሁ በቤት ውስጥ ደግሞ መጫወት የምትችላችሁ፣ አብራችሁ በትራስ መደባደብ ትችላላችሁ። ከእንደገና በተጨማሪም ደከመኝ ሞትኩኝ እስከሚሉ ድረስ መኮልኮል ትችላላችሁ። ከዛ ደግሞ በጣም የሚወዱትን ነገር አንዳንድ ቀን የእነሱ ቀን ይሁን፣ በሳምንት አንድ ቀን ምን ችግር አለው? ቅዳሜ ሊሆን ይችላል። ለምሳሌ እነሱ የፈቀዱት ሁሉ የሚደረግላቸው በወር አንዴ፣ በሁለት ሳምንት አንዴ ደስ እንዳላችሁ ልጄ ይህንን አድርጊልኝ ሁሉ ጊዜ አይሆንም በፍጹም ከምንል እንውጣ እንጫወት፣ እሺ ይህንን እናድርግ፣ እሺ የእሺ ቀን ይኖራችሁ። ያንን አንዳንዴ እንደ ሞቲቬሽን መጠቀም ትችላለችሁ። የእሺ ቀን ስለሚከበር ለዛ ቀን ይህንን መልካም ነገር ተዘጋጁ፣ በዚህ ነገር ተስተካከሉ ብላችሁ ልጆቻችሁን ማበረታታት ትችላላችሁ፣ መጠቀም ትችላላችሁ። ከእንደገና ሁልጊዜ ስታወሯቸው አይኖቻቸውን ይዋቸው፣ ምን ያህል እንደምትወዷቸው ንገሯቸው። ላለው መልክቱን ከወደዳችሁ ላይክ አድርጉ፣ ለሌሎች ወላጆች ይድረስልኝ። ሼር አድርጉ፣ እሺ ሼር አድርጉ። ወላጅ ያልሆናችሁ ራሱ ማለት ነው። ወዳችኋለሁ። ደህና ሁኑ። ባይ